ይህንን ሶሉሽን እንሰራለን። እስከ መጨረሻ ተከታተሉ። ሶሉሽን 14 divided by 20 1 plus 1. This 2 times 20 divided 40. Divided 40. 1. This answer is not correct. So parenthesis P E M equal D A equal S. አንደኛ ነው። ሁለተኛ 3 4 መልቲፕሊኬሽን ኤንድ ዲቪዥን አብረው ሲመጡ ምን ይሆናል? ከሌፍት ወደ ራይት። እንዲሁም ደግሞ አዲሽን እና ሰብትራክሽን በተመሳሳይ ሰዓት ሲመጡ ከሌፍት ወደ ራይት እንሄዳለን ማለት ነው። ስለዚህ 14 divided by 20 1 plus 1 ከዛ ፒ ቅንፍ ነው ይሄ ማለት ነው። ስለዚህ 1 plus 1 2 40 divided by 20 ቅንፍ መቅደም ስላለበት ፈርስት ይሄኛው መሰረት ስላለበት ሁለት ይሆናል ሲደመር ማለት ነው። ይህ ማለት ደግሞ 40 ሲካፈል 20 ሲባዛ 2 ማለት ነው። ይሄኛው ዲቪዥን ነው፣ ይሄኛው መልቲፕሊኬሽን ነው። ዲቪዥን ኤንድ መልቲፕሊኬሽን ዲቪዥን እና መልቲፕሊኬሽን እኩል ናቸው። እኩል ከሆኑ ከሌፍት ወደ ራይት እንሄዳለን ማለት ነው። ስለዚህ ሌፍት ይሄኛው ሌፍት ሳይድ ነው፣ ይሄኛው ራይት ሳይድ ነው። እንደዚህ እንሄዳለን። ፈርስት ማን ይሰራል ማለት ነው? ይሄኛው ፈርስት ይሆናል ማለት ነው። ይሄኛው ሰከንድ፣ ምክንያቱም ከግራ ወደ ቀኝ ስለሆነ። ስለዚህ ምን እናደርጋለን? መጀመሪያ ዲቪዥኑን እንሰራለን ማለት ነው። 40 divided 20 2 ይሄ በዚህ ጠፋ። በሁለት አንድ ሁለት ሲባዛ 2 ኢኳል ቱ 4 ሆነ ማለት ነው። ፋይናል አንሰራችን ምንድን ነው ማለት ነው? 4። ኮሬክት አንሰር ማን ይሆናል? 4 ነው ማለት ነው። ጉድ ባይ ፋሚሊ።